ዞር በይ አንቺም ከሷ በቃ ከዚህ በኋላ እየተሰቃዩ መኖር ሰልችቶኛል። እባክሽ ዞር በይ አንቺም ከሷ ትሽኝ። ውጭልኝ። ውሃ ውስጥ ጨው ጨምራበት ነው። ድጋሚ ቤት እንዳትመጪ። ባርኮት የፍቅር ጥያቄ ጠየቀኝ። የምርሽ እናቴ እናሽ አንቺ ምን አልሽ? ሊዱ ምን እያደረግሽ ነው? ልቀቂያት። ሊዱ በማይገባሽ አትግቢ። አደይን ታፈቅራታለህ ወይስ አታፈቅራትም ነው ያሉት? እስከ ዛሬ ስትጫወትብኝ ነበር ማለት ነው። ምንም ያልጠበቅኩት። ቆይ ምን እያደረግክ ነው? እኔ ጥለኸኝ ወደ ነው የምትሄደው? ዴቭ በእናትህ ትተኸኝ አትሂድ። ዴቭ እዛ ቤት አትሂድ። እንዴት እዚህ ትመለሻለሽ? ይህ ቦታ እኮ የኔና ያንተ ብቻኛ ስፍራ። ዛሬ ገና ነው ያገኘው። ደህና ነገር? ደህና ነኝ። እንዴት ነሽ? መቼ መጣሽ? አለሁልህ። ደህና ነኝ። በሳምንት አንዴ ሁሌ እዚህ እመጣለሁ። የምኖረው ግን እዛው ነው። ባርኪ ወዴት ነው የምትሄደው? ከዚህ ሁሉ ቀናቶች በኋላ ዛሬ ባገኝ ጥላዬ ትሄዳለህ እንዴ? ይኸውልሽ ቤዛ፣ ሄደው ከዚህ ሁሉ ቀናቶች በኋላ ዛሬ ባገኝ ጥላዬ ትሄዳለህ እንዴ? ይኸውልሽ ቤዛ፣ ተመልሰሽ እንደምትሄጂ እያወቅሽ የመጣሽ አታስመስይ። እሺ ባርኪ፣ ያኔ ላስረዳ ስሞክር ምንም ልሰማኝ አልቻልክም። ቢያንስ እውነታውን ዛሬ ከኔ ስማው። ምንድን ነው መሰለሽ፣ ምን የምትይው ነገር አለ? ያኔ እኮ እኔና ፍቅርሽን ረግጠሽ ከዛ ልጅ ጋር ስትሄጂ በአይኔ በብረቱ አይቼሻለሁ። ያኔ የነበረው ልጅ የአክስቴ ልጅ ነበር። ቤተሰብ መሆኑን ብነግርህ እንዴት አትፈቅድልኝም ነበር። ግዴታ ደግሞ መሄድ ነበረብኝ እንጂ ፍቅረኛ አይደለም። ማለት ያ ልጅ ባልሽ አይደለም? አላገባሽው ማለት ነው? እኔ ማንንም አላገባውም ባርኪ። ለምንድን ነው ታዲያ እስከዛሬ አልነገርሽ? ያኔ ከሄድኩ በኋላ ላገኝ አልቻልኩም ነበር። አክስቴ ደግሞ ብዙም አልቆየችም፣ ሞተች። ልጇ ደግሞ ብቻዋን ስለነበር ከኔ ጋር ነው የሚኖረው። ዛሬ ግን የኔና ያንተ ቀን ነው፣ ተገናኘን። ብትነግሪኝ ጥሩ ነበር። ያኔ ስላልሰማሁሽ እና ለምን ብዬ ስላልጠየኩሽ በጣም ይቅርታ አድርጊልኝ። አንተ ምን አጠፋ ባርኪ? አንተ ይቅርታ አድርግልኝ እንጂ። ያን ያህል ጊዜ ፈጣሪን ስወቅስ ለምን እንደዛ አደረግሽ? ይቅርታ አድርግልኝ ባርኪ። ከአሁን በኋላ እንደዚህ ነገር እንደማይፈጠር ቃል ገባላለሁ። ፍቅረኛ ለስከማምችስ ፍቅረኛ እንኳን ሄደ እሰይ ተመስገን። እኔ የምልሽ ለምለም፣ እስቲ ተነሽና መጠጣው አምጪልኝ። ኩሽን ያመጣላታለሁ። አይ እሷ እያለችማ አንተ ለምን ታምጣልኛለህ? እሷ ታምጣልኝ እንጂ። ቁጭ በል አንተ፣ እኔ ያመጣላታለሁ። ሌላዬ ለምለም ከመጣች በኋላ እኔ እናንተ ቆንጆ ጊዜ እንዳናሳልፍ አደረገች ነው። ለምለም ናት እኔና አንቺ ጥሩ ጊዜ እንዳናሳልፍ እንቅፋት የሆነችብን። ባይሆን አንቺ ነሽ እኔና ለሊ ጥሩ ጊዜ እንዳናሳልፍ እንቅፋት እየሆንሽብን ያለው። እኔ አንቺ ቀበጥ፣ ሁለተኛ እዚህ ቤት እንዳትመጪ ነው የማደርግሽ። እኮ መጣልሽ። አሁን ደግሞ አጠጭ። ኦኬ
ምንድን ነው? ባልታጠበ ብርጭቆ ነው እንዲያመጣሽልኝ? አረ ምንም ያልታጠበ ብርጭቆ የለም ሊዱ፣ ሁሉም ንጹህ ነው። ጠጩ። እንደዛ ግን አይመስልም። እሺ አንቺ ምን ለማድረግ እየሞከርሽ ነው? ውሃውስ ምንድን ነው ያደረግሽበት? ሊዲያ ምንድን ነው ያደረግሽው? እኔ ምንም አላደረግኩም። ውሃውስ ጨው ጨምራበት ነው። ሰሚኛለሽ? አሁን ከቤቴ ውልቅ በይልኝ። ድጋሚ ቤቴ እንዳትመጪ። እኔም በጥፊ መታኸኝ። ከዚህ በላይ የምትቆይ ከሆነ ደግሞ ሌላ ነገር ነው የሚፈጠረው። አሁን ከቤቴ ውጪልኝ። ቆይ እሷ ያደረገችው ነገር ለምንድን ነው የማይታየ? ውሃውስ ጨው ጨምራብኝ እኮ ነው። ለዛ ነው የደፋሁባት። ይህን ተረት ተረተሽኝ ሂጂና ለፍቅር ንገሪያት። አሁን ውጪልኝ። እወጣለሁ። እሺ ግን ምን? ቆይ አንቺ ግን ትንሽ አታፍሪ? ምንድን ነው እዚህ ቤት የሚያመላልስሽ? ለምንድን ነው ከሌላ ስርስር የምትይው? ከአንቺ ጋር ያወራ ሰው የለም። ሊዲያ እኔ ምን አደረግኩኝ? የላ ውሃ ውስጥ እኮ ጨው ጨምራበት ጨው ስላለብኝ ነው የደፋሁባት። ይበቃሻል አልኩሽ። ከውሸትሽ ንቀትሽ ድጋሚ ሊሊ አጠገብ እንዳትደርሺ። አሁን ከቤቴ ውጪልኝ። እና ተመልሰሽ ስትሄጂ ነው? አዎ ባርኩቲ፣ ግዴታ ነው። ትንሽ ነገሮች አስተካክዬ እመለሳለሁ። ቆይ እሺ፣ ታዲያ መቼ ነው የምትሄጂው? እኔማ ትንሽ አንዱ ለቀን ካልተጋብኩኝ ደስ ይለኛል። ምን እንደምልሽ ግራ ገብቶኛል፣ ግን ትንሽ ጊዜ ስጪኝ፣ ከራሴ ጋር ልማከር። እሺ ባርኩት፣ እንኳን አሁን እስካሁን አንድ ቀን ሳላገኘ ብዙ ጊዜ ጠብቄያለሁ። አሁን መሄድ አለብኝ፣ እደውልልሻለሁ። ትንሽ አትቆይም? አይ ልሂድ። ስለተገናኘን በድጋሚ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ግን ምን? በቃ ልሂድ፣ እደውልልሻለሁ። ቻው። አደይ ዴቭ፣ ለምን? ቆይ ለምንድን ነው እንደዚህ ያደረግሽው? እኔ ላይ ስትጫወቱብኝ ነበር ማለት ነው? ዴቭ ተረጋጋ። ፍቅር ያልሆነ ነገር ስትናገሪ ስርዓቷን ለማስያዝ ነው እንደዚህ ያልኳል። እሺ ከባርኮት ጋር ምን ጀመራችሁ? ባርኮት ምን ብሎሽ ነው አደይ? ባርኮት የፍቅር ጥያቄ ጠይቆኛል። በቃ ከዚህ በኋላ የሱ ፍቅረኛ ነኝ። አደይ አታድርጊው። ራስህን አሳምን። አድርጌዋለሁ ዴቭ። ለምን አደይ? ለምን እንደዚህ ያደረግሽ? ቆይ እሺ እኔስ ልብ ባርኮት እንደዛ ሲክለሰለስ የነበረው ለካ እየዋሸኝ ነበር። ሁለታችሁም ዋሽታችሁኛል። ባርኮት ደግሞ ምን ብሎ ነው ያልሽ? ዴቭ እኔ በፍጹም ያንተ ልሆን አልችልም። ፍቅር እኮ እንደምትወደው እርግጥ ነው። እና ምን እያልሽኝ ነው? በቃ ከዚህ በኋላ እየተሰቃዩ መኖር ታልችቶኛል። ቆይ እንዴት እንደዚህ ታደርጊያለሽ? እንዴት እንደምወድሽ እያወቅሽ እንዴት እንደዚህ ታደርጊያለሽ? ባርኮት ወንድሜ ነው ምናምን ስትይ የነበረው ለካ ውሸት ነበር አይደል? ይቅርታ ዴቭ። እንዴት አስችለሽ አደረግሽው አይደል? ለካ እንደዚህ አይነት ክፉ ሴት ነሽ። እኔ የምልህ ባርኪ፣ እስካሁን ቤዛን ትወዳታለህ እንዴ? ማለቴ ፍቅሩ አልወጣልህ? ኤላ፣ እኔ ምንም አላውቅም። ለእሱ ያለኝ ስሜት እንደጠፋ ነበር የማውቀው። ግን ደግሞ ቤዛ መታ ስለተፈጠረው ነገር በሙሉ ስትነግረኝ አሁንም የእሷ ስሜት ከውስጤ እንዳልጠፋና እንደ በፊቱ እንደሆነ የታወቀኝ። እና የምትወዳት ከሆነ ለምን አብራት አትሄድም? አሁን እንደዛ ይሻላል አይደለ? ግን እኮ አደይ ምን? ለአደይ ፍቅሬን ነገርኳት። አይ ባርኪ፣ ትቸኩላለህ እኮ። ቆይ ለመሆኑ እሷ ምን አለችክ? እሷማ እንደማይሆንና ወንድማ እንደሆንኩ ነገረችኝ። ታዲያ ይህ ምን ያስጨንቃል? አደይ ከአንተ ጋር መሆን ስለማትፈልግ ከቤዛ ጋር ብትሄድም ያን ያህል አይጨንቃትም። እሱማ ልክ ነው። ግን ደግሞ ግራ ስለገባኝ ላማክር ነው የመጣሁት። አደይ አልፈልግም ማለቷ ጠቅመዋል። እንደዛ ባይሆን ኖሮ በጣም ከባድ ነበር የሚሆንብክ። መጀመሪያውኑ ባልነግራት ጥሩ ነበር። አሁን ዴቭን ማስቀየሜ አደይንም ትቼ መሄዴ ጥሩ ነው ትላለህ? ዴቭ ደግሞ እዚህ ውስጥ ምን አገባው? ዴቭ እኮ አደይ እንደሚያፈቅራት ነግሮኝ ነበር።
እኔ ደግሞ በቃ ለእሱ ብዬ ከእሷ ለመራቅ ሞከርኩ፣ ግን ምንም አልቻልኩም። ከዛ በቃ ነገርኳት። አደይ ሁላችሁም ተቆጣጥሯቸዋለች። አንተን ባርኪ በጣም ቸኮልክ እንጂ መናገር አይከፋም። ለነገሩ አሁንም አልረፈደም። ሁሉም ነገር መስተካከሉ አይቀርም። በቃ እኔ ለመለሰው ምንድን ነው ሳናገርሽ ጥለሽ ነው የምትገቢው? ደግሞ ምን ሆንሽ? ማንንም ሰው ማውራት አልፈልግም። አሁን ውጭልኝ ከክፍሌ። እሺ እወጣልሻለሁ፣ ግን አንቺን ሲካፋሽ ደስ እንደማይለኝ ታውቂያለሽ አይደል? እኔ እዚህ መቆየት አልፈልግም። ከዚህ በኋላ ብሄድ ነው የምፈልገው። ምን ነው ምንድን ነው እሺ ንገሪኝ እስኪ። ይሄ ኤላ ነው አይደል? አዎ እቺ ለምለም ናት። እኔ ምንም የማውቀው ነገር የለም። ውሃ ስጪኝ ስላት ውሃ ውስጥ ጨው ጨምራ ሰጠች። ኧረ እባክሽ ለምን? እኔን እዚህ ቤት እንዳትመጪ አለችኝ። ቆይ እሷ ማን ስለሆነች ነው? የሰጠችሽን ጨው ፊቷ ላይ አደፊባትም ነበር ይቺ ውሻ። ኤላ ከሷ ውጭ ማንም ሰው ትክክል እንዳልሆነ አምኗል። እሷ በሰራችው ሴራ እኔን እንዳትመጪ ብሎ አባረረኝ። ጅል አትሆኚ እና ምን ታለቃቅሻለሽ? እባክሽ ዞር በይ። አንቺም ከሷ አትሸኝ። ውጭልኝ። እወጣልሻለሁ፣ ግን እንደ ህፃን ቁጭ ብለሽ አታልቅሽ። ቆፍጠን በይና ልኳን አሳያት። እሺ ምንድነው ደግሞ ቤቱ ጭር ያለው? እንኳን መጣሽ። ማወንሽ ነገር አለ። ምንድን ነው ደግሞ? እንዴት ነው እባክሽ? በጣም አምሮብሻል። ባርኮቴ የገዛልኝ ቀሚስ ነው ወደድሽ? አዎ በጣም ያምራል። ባርኪ ግን ምንም በማስመልከት ነው የገዛልሽ? እስካሁን ፍቅር ላደረገችብሽ ነገር እና ሳላረዳሽ ስለፈረድኩብሽ ብሎ ይቅርታ ጠይቆ ሰጠኝ። ከዚህ በላይ ይገባሻል። አንቺ እኮ በጣም መልካም ሴት ነሽ አደይ። እንደዛ ነው ብለሽ ነው? አዎ ጎበዝና ጠንካራ ልጅ ነሽ። ቅድም ግን ስትደውይልኝ ሁኔታሽ ልክ አልነበረም። የተፈጠረ ነገር አለ? አዎ ባርኮት የፍቅር ጥያቄ ጠየቀኝ። የምርሽና አደይ? እና እሺ አንቺ ምን አልሽ? እኔማ ጥያቄው አዲስ ሆኖብኝ ግራ ገባኝ። ባርኮቴን እኮ እንደ ወንድም የማየው ልጅ ነው። በሰዓቱ ደንግጬ ስለነበር ብዙ ነገሮችን ተናገርኩት። አሁን ሳስበው ግን ከባርኮት ጋር አንድ ላይ መሆን እንዳለብኝ ወሰንኩ። በጣም ጥሩ ነው ያሰብሽው አደይ። ባርኪ በጣም ጥሩ ልጅ ነው። ከልጅነቴ ጀምሮ በደንብ ነው የማውቀው እና ለአንቺ የሚሆን አይነት ሰው ነው። አዎ ባርኮቴን ያገኘች ሴት እድለኛ እንደሆነች እኮ ልቤም ያውቀዋል። ግን ለባርኮት ከወንድምነት የዘለለ ምንም አይነት ስሜት የለኝም። እሱስ ልክ ነሽ አደይ። ግን እኔ ከባርኪ ጋር ብትሆኑ በጣም ደስ ይለኛል። ይህ እኮ በጣም ደስ የሚል ነገር ነው። ለምን ትጨነቂያለሽ? አይ ለምን? እሱ ብቻ መች ሆነና? ታዲያ ሌላ ምን ተፈጠረ? ከዚህ በፊት ብዙ ያልነገርኩሽ ነገሮች አሉ። ዴብም ከባርኮት ቀድሞ እንደሚያፈቅረኝ ነግሮኛል። የምርሽን ነው? እኔ እኮ ያቺ ፍቅር ከመሬት ተነስታ እንደዛ ስታደርግሽ ጠርጥሬ ነበር። አዎ አሁን የጨነቀኝ የዴብ ነገር ነው። ከባርኮት ጋር ሆንኩኝ ማለት ዴብ ይጎዳል። እኔ ደግሞ ዴብ እንዲጎዳብኝ አልፈልግም። ምንም ቢሆን እኮ ዴብ ለእኔ ጥሩ ሰው ነው። እሱማ አዎ ልክ ነሽ። ግን ያቺ ፍቅር ሰማች? አዎ ነግሬያታለሁ። ደግ አደረግሽ። የታባቷ ቅጥል ተበልች ሴጣን። አሁን እኔ እሷ ነገር መች አሳሰበኝ ብለሽ ነው? ለምለም ባርኮትና ዴቪን እንዴት ላድርጋቸው ብዬ ነው እንጂ። እንደኔ ግን አደይ ከባርኪ ጋር ብትሆኚ በጣም ደስ ይለኛል። ያቺ ፍቅር ዴቪን ከተሹላት ምንም ነገር አታመጣም። አደይ አደይ። አቤት ፍቅር። ለምን አንቺ ደግሞ እዚህ ምን ታደርጊያለሽ? ቤቱ ጠቦሽ ነው ሊዱን ከቤት ያባረርሻት አንቺ ውሻ። እኔ በአንቺ አፍ የምትሰደብ ልጅ አይደለሁም። እሺ ስርዓት ይሁንሽ ባለጌ። ለምለም አቆይም። ሳሎን ጠብቅሻለሁ አደይ። ጨርሽና ነኝ። አንቺ ደግሞ ተነሽና ስራ ስሪ። እዚህ ምን ያጋድምሻል? ፍቅር የምትፈልጊው ነገር ካለ ሁሉም ስለተሰራ አቅርበሽ መብላት ትችያለሽ። ሰሚኛለሽ? ደግሞ ከዚህ በኋላ እኔም ብሎ የሚመጣ ሰው እንደዚህ ትናገሪ እንዳልሰማሽ እሺ?
ወይ ባርኮት፣ ሰራተኛ ፍቅር እንዴት አንገላታኛለህ አይደል? ማሬ 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 እንደ ነፍስ ነገር ላይ ኔ ውቤ 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 እንደው ነፍስ ነገር ላይ ኔ። ምን ፈለግሽ? ከመቼው ከለቅሶ ወደ ዘፈን ገባሽ? ትገርሚያለሽ። እሷ አንቺ አይኔ ምልክትሽ እንደፈለግኩ መሆን እችላለሁ። አሁን ከኔ ጋር መከራከር ስትተሽ ሳሎን ማን እንደመጣ ሂጂና ተመልከች። ብቻ ኤላ ይቅርታ ሊጠይቅሽ መጣ እንዳትይኝ። ጅል አትጃጃይ እባክሽን። ለምለም እዚህ ድረስ መታልሻለች። አሁን እጅሽ ላይ ነው ያለችው። እንደፈለግሽ አድርጊያት። ዳይመንድ፣ እኔ ግን በጣም እየፈሩ ነው። ምንድን ነው የሚያስፈራ? የሁለታችን ቤት ያውቁታል። ፖሊስ ዞ መጥቶ ቢያሳስሩንስ? ለነገሩ ልክ ነው። ባለፈው አንተ አደይ ልደፍራት ሞከርክ። እኔ ደግሞ ፍቅርና አግቼ ገንዘብ ተቀበልን። ግድ የለም የሰፈር መውጣት ሳያዋጣ ነገር እንደ ትንሽ ጊዜ ነጥፋ። አደይ እንድትችል ነው የሚሄደው። ቀልደኛ ሸቤ ከገባ እስከ ዘላለሙ ላትያት አይደለ? እኔ ግን መታሰር ፈልግ። በቃ ከዚህ ሰፈር ለትንሽ ጊዜ ቢሆን ጥፋ። ወዴት? ችግር የለውም መሸሸጊያ እናጣ። አደይ በቃ አሁን ወደ ቤት ልሂድ። አንቺ ራስሽን ጠብቂ። ለእንዲ ትንሽ ብትቆይ ግን ደስ ይለኝ ነበር። አንቺ አይደለሁም ስም አለኝ። እሺ ቆይ አንቺ ማን ስለሆንሽ ነው እኔ ሌላ ቤት እንደዛ ውሻ አድርገሽ አባራሽኝ? ማን እንደሆንኩ ረሳሽው እንዴ? ሊዲያ ነኝ። እሺ እንኳን ሊዲያ ለምን ሌላ ሰው አትሆኝም? እኔ ምን ይመለከተኛል? እዛው ምናምን ቴሽን እየለቃቀምሽ አትኖሪም ነበር? ምን ሌላ ላይ መተሻለ? አንቺ ውሻ ማንነቴ ለእኔ አታሳውቂኝም። እሺ እኔ ነው መጥፊ መታሽ? ልቀቂኝ! ሊዱ ምን እያደረግሽ ነው? ልቀቂያት! ሊዲያ በማያገባሽ አትግቢ። ልቀቂኝ! ወደዛ ዘመተት በኋላ አናታችሁ ላይ ካልጨፈርን አላችሁ። ፍርሃት አደረጋችሁት እኮ ዝምታችን። ልቀቂኝ አለኝ። ልቀቂኝ! እያመመኝ ነው። ለዚህ አቅምሽ ነው አንቺ ውሻ። አለ ቆይ ምን እያደረጋችሁ ነው ያላችሁት? አየህ አይደል ዴቭ፣ ለሁለት እኮ ሊገሉን ነው። እኛ ምንም አላደረግንም። እራሳቸው መጥተው ነው ነገር የፈለጉን። ዴቭ አሁን እቺ ልጅ ከዚህ ቤት ቀጥ አድርጋ አስወጣልኝ። ይወጣልሻል። ከዚህ በኋላ ንግግር ብትናገሪ እንዲህ በቀላሉ አለቅሽም። እሺ ከዚህ ቤት። እሺ ዴቭ በጣም ይቅርታ። ቆይ ልሸኝሽ። ቆይ ምን እያደረጋችሁ ነው ያላችሁት? ወይኔ ወይኔ፣ እንዲህ ወይኔ፣ ዛፓ ከቻለ ናንምጣ። ምንድን ሄዱ? ወደ እኛ አይደለም ወደ ሌላ ቦታ ነው የሚሄዱት። በቃ አንድ ወይኔ ወይኔ፣ ዳይመንድ ምንም ላልጠቀም እንደዚህ አይነት ጉድ ውስጥ ገብቼ በገዛ እጄ ልሰቃይ። አንድ እንኳን አደይ ሰላሌን ነው። ለምን ገብተህ አቅፋት ተላቅሳችሁ ምናምን ለምን አትሄድም? ቀልደኛ ሙርት ይዛለህ እንዴ አንተ? እሺ ቆይ ጠብቀኝ። በጣም ይቅርታሽ። ግድ የለም ይሁን። ከእነዚህ ልጆች ጋር ቦታ የምንቀያየርበት ቀን ሩቅ አይደለም። ብቻ አንቺ ራስሽን ጠብቂ እሺ? በጣም ነው የማመሰግነው። አንቺ ባትመጪልኝ ምን እንደማደርግ ግራ ገብቶኝ ነበር። አደይ ከዚህ በኋላ እኮ በቃ እህቴ ማለት ነሽ። ከአንቺ ከኤላና ከባርኮት ውጭ ለእኔ ማን የሚያስብልኝ አለ ብለሽ ነው። እናንተ የኔ ሰዎች ናቸው። አንቺም የራሴ ሰው ነሽ። እሺ እሺ ባርኪ እንዴት ነው? ሰላም። ኤላ ጋር እኮ ነበርኩ። ቆየሽ ከመጣሽ አይደል? አዎ ትንሽ ቆየሁኝ፣ ግን አሁን ልወጣ ስላንተ የመጣው። እሺ በቃ ቻው። እንግባ። ምን ሆነ ነው እንደዚህ ሆኖ? እኔ እንጃ። እሺ አሁን እሱ ካልጠየቀኝ እንዴት ብዬ ነው መስማማት የምነግረው? ወይ አደይ እባክሽ አትፍዘዢ። ባይሆን ግቢና አናግሪው። እነኛ ፍቅርና ሊዲያ የተባሉ ሰዎች ሌላ ነገር እንዳያስወሩት። ሂጂ በቃ እኔ እደውልልሻለሁ። እሺ እሺ በቃ
የተፈጠረ ችግር አለ? ትንሽ አታፍርም? መቶ የተፈጠረ ችግር አለ ወይ ብለህ ትጠይቀኝ? ቆይ ምን ለማድረግ እየሞከርክ ነው ያለ? ምን ሰምተህ ነው ዴቭ? ምን አደረጉ? ይኸውልህ ባርኮት፣ አሁን አንድ ጥያቄ እጠይቅሃለሁ። ምንም ሳትዋሽ ትመልስልኛል። አደይን ታፈቅራታለህ? ማን የነገረህ? የነገረኝን አልጠየቅኩም። አደይን ታፈቅራታለህ ወይስ አታፈቅራትም ነው ያልኩህ። አዎ ዴቭ አፈቅራታለሁ። አንተ የራስን ስሜት ማዳመጥ ችግር ስላለብህ ነው እንጂ አንተ እዚህ ቤት ከመግባት በፊት አደይን አፈቅራት ነበር። ውሻ እስከ ዛሬ ስትጫወትብኝ ነበር ማለት ነው። ምንም ያጠፋው ጥፋት የለም። አንተ ራስን የማዳመጥ ችግር ስላለብህ ደግሞ እንደማትፈልግ ስትነግረኝ እኔም ድል መሞከር ፈለኩ። አደይ ታመሰለችህ እንዴ? ድል የምሞክርባት በጣም ታሳዝናለሽ። ቆይ ዴቭ ምንድን ነው? ባርኮት ምን እያደረጋችሁ ነው? ባርኮቴ እዚህ ቤት ከማንም በላይ በጣም ማከብር አንተን ነበር። ሁሉንም ነገሬን ግን ዘርግፌ የነገርኩት ታግዘኛለህ ብዬ ነበር። ለካ አንተ ከአደይ ጋር ላይ ስትጫወቱብኝ ነበር። ከአንተ አልጠብቅም። እሺ በጣም ነው የማዝነው። ቆይ እንጂ ዴቭ ወዴት ነው? ባርኮት እውነት ነው አደይ እንዳለችው ፍቅረኛው አድርጋት ነው? ማን ነው ማንም ፍቅረኛ የሚያደርገው? ያማችኋል እንዴ? ይቅርታ ባርኮት፣ ይሄ እንደሚፈጠር አላሰብኩም ነበር። አንቺ ቆይ ወንድሜ ምን አድርግ ነው የምትይው? ሊዱ ተረጋጋ በቃ። ሰርፕራይዝ! ሃፒ በርዝዴይ እኔ ቆንጆ። እኔ አላምንም ቤላ። እንዴ የረሳው ነበር እኮ የመሰለኝ። እንዴት የልደትሽን ቀን እረሳዋለሁ? ደግሞ እኮ አንቺ በልደትሽ ቀን ድርድር አታውቂም ነበር። ኤላዬ የእውነት በጣም ነው የማመሰግነው። በድጋሚ እንኳን ተወለድሽ። አመሰግናለሁ ኤላዬ። በቃ ቁጭ በይ። ደግሞ ጊዜ ስላላገኘው ነው እቺን ብቻ አድርጌ ያከበርኩልሽ። ማሰብ ብቻ በቂ ነው። እሺ አመሰግናለሁ። KitKat is now longer. ቺርስ ለአብሮነታችን የኔ ፍቅር። ስላለኝ በጣም ደስተኛ ነኝ። በጣም አመሰግናለሁ። እሺ ችግር የለውም። እኔ ወድ ይሄ እኮ ግዴታዬ ነው።
ባርኮቴ ወደ ልትሄድ ነው? የሆነ መሄድበት ቦታ አለ። አዴን ይዘህ ልትሄድ ነው? አይ ቆይ ባርኮቴ እንዴት አዴን ታፈቅራታለህ? ሰራተኛ ልታገባ ነው? እውነት ይሄን ካንተ አልጠብቅም ነበር። ማሚ ብትሰማ ግን ምን የምትል ይመስላል? ይኸውልሽ ፍቅር፣ ይሄ ነገር እማዬ ጋር መድረስ አይደለም እንደ ተጠራጠረች እንኳን ከተሰማኝ ከአንቺ ራስ አልወድም። እሺ ተናግሬያለሁ። እንደዚህ ነገር አልፈልግም። ምን እያደረግክ ነው? ቆይ ይሄ ሁሉ ለዛች አዴን የተባለች ልጅ ነው? ሂዷሽን ዝጊ። የምትሄጂ ከሆነ ልብስሽን ሰብስቢ። እንዴ ወዴት ነው የምንሄደው? አክስታችን ጋር እንሄዳለን። እዚህ ቤት ከዚህ በኋላ ከባርኮት ጋር መኖር አልፈልግም። የምርህን ነው ዴቭ? አክስታችን ጋር ልሄድ ነው? አዎ የምሬን ነው። እዚህ ከተመችሽ መቆየት ትችያለሽ። እሺ እኔ እዛ ቤት መሄድ አልችልም ዴቭ። ለእነማሚ ደውልና እኔ ወደ ሀገር ይመለሳለሁ። የራስሽ ጉዳይ፣ እንደፈለግሽ ማድረግ ትችያለሽ። እንዴ ዴቭ የምርህን ነው? ቆይ ያ ቤት እኮ ከዚህ ቤት የባሰ ጠባብ ቤት ነው። እንዴት ነው እዛ መቆየት የምንችለው? ሂዱ፣ የራስሽ ጉዳይ። የኔ ፍቅር የእውነት በጣም ነው የማመሰግነው። ለእኔ እኮ ከአንተ በቀር በዚህ ምድር ላይ ማንም ሰው የለኝም። አሁን ደግሞ አይንሽን ጨፍኝ። እንዴ ለምን? አይንሽን ጨፍኝ ያልኩሽ። ጨፍኝ። እሺ ያው እኔ እስከምመጣ ድረስ እንዳገልጪ። እሺ ማላይሽ እንዳይመስልሽ። ኤላ ቆየ እኮ። እየመጣሁ ነው፣ እንዳገልጪ። እሺ ልግለጥ? አሁን ግለጪ። ለምን ስጠኝ? ክፈችው። ኤላ ለእኔ ቀሚስ ገዛልኝ? ይህ እኮ ያንስብሻል። የእውነት በጣም ነው የማመሰግነው። አሁን ለብሰሽ ያሳይ። ልልበሰው? አዎ ቶሎ በይ። እሺ በጣም እኮ ነው ያማረብሽ። የኔ ስለሆንሽ በጣም እድለኛ ነኝ። እኔ ደግሞ ከአንተ የበለጠ እድለኛ ነኝ። አመሰግናለሁ። እሺ በቃሽ፣ አሁን የተቀመጭ
አሁን ደግሞ የሚጣፍጥ እራት ነው የምሰራልሽ። አረ አንተ ልትሰራልኝ? አዎ እዚሁ ጠብቂ። እሺ ተመስገን አምላኬ። ባርኮት ቆይ ምን እያደረክ ነው? እኔ ጥለኸኝ ወደ ነው የምትሄደው? ዴቭ በእናትህ ትተኸኝ አትሂድ። ዴቭ እዛ ቤት አትሂድ። ባርኮት ወዴት ስትሄድ ነው?